ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያን ስለማያውቅ ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። እቺን ገዳም ለምን እንደምወዳት ታውቃላችሁ? ከ1680 ዓመት በላይ እድሜ ስላላት ብቻ አይደለም። ሰላም ውድ ቤተሰብ እንደምን ቆያችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ አነጋጋሪው የፈይሳ ሌሊሳ ጉዳይ እናነሳለን። ሁለት ሰዎችን በመኪና ገጭቶ መጥፋቱ ተነገረ። ማንም እኔን ሊይዘኝ አይችልም ብሎ መሰወሩ ተነግሯል። ስለሱ ዝርዝር ጉዳዮችን እናነሳለን። በሁለተኛ ደረጃ ዘርፌ ከበደ ሊያጠፉኝ ነው፣ ከምድረ ገጽ ሊያጠፉኝ ነው፣ ሊገድሉኝ ነው ማለቷ ተነገረ። ማን ነው የሚገድላት? ማን ነው የሚያጠፋት? ማን ነው የሚገድላት የሚለውን በዝርዝር እናያለን። ሌላኛው ስለ ተአምራዊ ቦታ፣ ታሪካዊ ቦታ 30 በላይ ጸበል ያለበት ተአምራዊ ቦታ አስቃኛቸዋለሁ። እነዚህና ሌሎች መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ ወስዳለሁ። ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆንኩ አታውቁም ብሎ በማስፈራራት አመልጧል የሚሉ መረጃዎች እየተናፈሱ ይገኛሉ። የአዲስ አበባ ፖሊስ እስካሁን በጉዳዩ ላይ ያለው ነገር የለም። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል። ወጥቶ ባለቤቴ መኳንንት አንድም ነገር ውስጥ አልገባም። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። ገበያ መገብየት አልችል በገንዘቤ። እንግዲህ አስቢ የነበረ ጥላቻ ልነግርሽ አልችል እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ፣ ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ፣ ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም። ማንም አልደረሰልኝም። የኔ የምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉ። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው።
በሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል። አትክስ ምን ያባልልኝ ና እችን ገዳም ለምን እንደምወዳት ታውቃላችሁ? ከ1680 ዓመት በላይ እድሜ ስላላት ብቻ አይደለም። ከላይ 2 ከምድር ደግሞ 1 ክፍል ያለው እንዲሁም ተጨማሪ 5 አዲስ የተፈለፈለ ሳይሆን ቀድሞውኑ በአባቶቻችን እጅ ተፈልፍለው ለረጅም ዓመታት የቆዩ ዋሻዎች መገኛ ስለሆነችም ብቻ አይደለም። ከ7ቱ ሊቃነ መላእክት አንስቶ እስከ ዮርዳኖስ ቅዱስ አማኑኤል ድረስ ከ30 በላይ ጸበሎች ምንጫቸውን የሁሉ አስገኝ ከሆነው ከላይ ከሥላሴ ጸበል ያደረጉበት ይህም ታዲያ የሁሉ ጸጋ ምንጭ እግዚአብሔር እንደሆነ ማሳያ የሆነበት ዳግማዊት ኢየሩሳሌም ስለሆነችም ብቻ አይደለም። ብዙዎች ከካንሰር፣ ከደም ግፊት እንዲሁም ከሌሎች በሽታ የተፈወሱበት የድህነት ቦታ ስለሆነች ነው እንጂ። በመጀመሪያ ደረጃ ሕግ ባለበት ሀገር ማንም ሊይዘኝ አይችልም ብሎ ወንጀል ሰርቶ መጥፋት ትክክል አይደለም። ለዛም ዋና ከተማ በሆነች በአዲስ አበባ ፈርጥጦ መጥፋት ትክክል አይደለም። ስለዚህ እጅ ሊሰጥ ይገባል ማለት እወዳለሁ። ሌላኛው ዘርፌ ከበደ ሊያጠፉኝ ነው ኦርቶዶክሳውያን ማለቷ ስህተት ነው። እንዲያውም ስለሷ ይጸልያሉ፣ እንድትመጣ እንድትመለስ የሚጸልዩ ናቸው እንጂ የሷን ክፋት የሚፈልጉ አይደለም ማለት እወዳለሁ። ሌላኛው በመጨረሻ የማነሳው ታሪካዊ ቦታ ታምረኛ ቦታ ነው፣ የጸበል ቦታ ነው። ሄዳችሁ ፈውስ እንድታገኙ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይህንን ይመስል ነበር። ይቆየን።